qamarraa fakkeenyaaf yoo dhiqatan barni baati akkasuma hiyyummaanis yoo tattaafatan ni darati. Kilo timatiin sንት ነው? ሱቅ ውስጥ ነው ያለሽው? 80 ብር። አይ እኔ ቲማቲም አልገዛውም ብዬ ነው። 1 ኪሎ ቲማቲም 80 ብር ነው። እሺ ምን አጋጠመሽ ሌላ በጣም ውድ ነገር ነው? አንድ እንጀራ ስንት ነው የሚሸጠው አዲስ አበባ? በጣም ያሳዝናል። አንድ እንጀራ 22 ብር 22 ብር። በጣም የሚገርም ነው። በጣም አይ ዶንት ኖ መጨረሻችን አይ እሱ ብቻ ሳይሆን እንጀራው ራሱ ንጹህ ከሆነ ጥሩ ነው። አራተኛ እስኪ ምን ነው ጀሶ ነው ግማሽ ጀሶ ነው። አንድ ሰፈር የት አካባቢ ነው ወደ እንትን ሲነግሩኝ ጀሶ ሲጨምር ልጁ ተያዘ። ጀሶ በበርሜል ውስጥ ማለት ነው። በጣም ይገርማል። ከዚህ ከዱባይ የሚላከው በርሜል 3 ችግር አለው። የመጀመሪያው በትዳር ውስጥ ሰውየው ውሽማ የሚደረግ ነገራቸው እሱ አረብ ሀገር ለሚሰሩ ሲሸክሩ ወደ ኢትዮጵያ እንዳይመጡ ምናሴ ምንድን ነው ያልሽው? እዚህ ኑሮ ውድ ነው፣ በጣም አስቸጋሪ ነው አለ ኢትዮጵያ ላይ። አሁን 1000 ብር ምን ይገዛል ኢትዮጵያ? ምን አንተ 1000 ብር ምን ይገዛል? አረ ምንም ነገር አይገዛም። ምናልባት የታክሲሽ መመላለሻ። አግብተሻል አንቺ? አላገባሁም። በጣም አሁን ትዳር ራሱ ለማግባት ከባድ ነው ይሉኛል። ባል ምን ይሰራል? እኔ ራሴን መሰሪያ ካተኝ እንዴ ነው ባል አግብቼ ብዙ እህቶቻችን ራስ የመቻል ችግር አለ። አሁን ራስ ለመቻል ምንድነው አንቺ የተሻለ ነገር የምትይው ነገር ምንድነው? አሁን ኑሮዬ እንዴት ይቀየራል ብለሽ ታስቢያለሽ? እዚህ አሁን አንቺ በዓላማ ውስጥ ነው ያለሽው፣ ሰርተሽ ነው ያለሽው። እዚህ ደግሞ ዝም ብለው የሚቀላውጡ አሉ፣ ከስራ ፈተው እዛም ፉን የሚሉ አሉ። ማለት ባለ ማግባት ራሱ ራስን የቻልክ የሆነ ገቢ ያለ ሰው መሆን አለበት። የሰራ ሰው ማለት ነው። በጣም የሚገርም ነው። አሁን ላይ ያለ ወንድ ራሱ ሴትዮዋ ሰርታ ካልገባች አልፈልጋትም ይላል። እውነት ነው? የሆነ ትክክል ነው። በጣም የሚገርም ነው። አሁን አዲስ አበባ ላይ ያለሽው የት ሰፈር ነሽ አሁን ያለሽው? እኔ ያለሁት ወለቴ ማለት ወደ ሰበታ መስመር ነው። ኦኬ ምንድነው አሁን የአካባቢው የማህበረሰቡ ችግር ምንድነው? አሁን ሰፈራችሁ ምን ብትሰሪ ልትቀየሪ ትችላለሽ? ወይ ደግሞ ምን ችግር አለ? ምንድነው ምን አስፈራሽ? ለምን ትፈራለሽ? አይ እኔ ኢትዮጵያ ነው ያለው። ከባድ ነው። የሚገርም ነገር እኔ አካባቢ ራሱ ማለት ነው ተፈትሸ ነው ግቢ ውስጥ የምትገባው። ተፈትሸሽ ነው የምትገቢ ግቢ ውስጥ? ተፈትሸ ነው የምትገባው። እኔ ራሱ ከዱባይ ስመጣ ማለት ተፈትሼ ነው የገባው። ኢትዮጵያ እንዳመጡ በርቴዶች ለዛውም አዲስ አበባ ማለት ነው። አዲስ አበባ ማለት ወለቴ 50 ኪሎ ሜትር አይሞላም። ኧረ ከባድ ነው። አይ ምንድነው አንቺ የምትመክራቸው? አሁን እዚህ ካለ ስራ ካለ ውጤት ቁጭ ያሉ አሉ፣ ዝም ብለው ማለት ነው። ካለ ውጤት ካለ ስራ ቁጭ ያሉ አሉ። ጊዜያችሁን አታባክኑ። አልባሌ ቦታ ሲሄዱ ብራችሁን ቋጡ። ብር ያለው ሰው ነው አዲስ አበባ ውስጥ የሚኖረው። የትም ሀገር ቢሆን ብር ያለው ሰው ነው ኢትዮጵያ ውስጥ የሚኖረው። አሁን ይኸውልሽ በዚህ ዘመን በዚህ ሰዓት ላይ ምን ያደርጓቸዋል? እንዲጠርፉ የተሻለ ስራ እንዲያገኙ የመሰላቸው ቁጭ ቢሉ አሉ። ያኔ ቲማቲም 40 ብር በነበረ ሰዓት የጠፉ አሉ። አሁን ቲማቲም በመቶዎች የሚቆጠር ገንዘብ ነው ያለው ዛሬ። አሁን እንደምታይ ወንድየው አሁን ደግሞ የሰማሁት የዱባይ በርሜል የባል መደበቂያ ነው አሉ። ውሽማ ሲመጣ በርሜል ውስጥ ነው የሚደበቀው አሉ። ይሄን ሰምተሻል? አራተኛ ምን እንደዘማለ ኧረ በስመ አብ እኔ ጃኔ ብዙ ማለት ነው። አሁን በቅርብ ነው የሚመጣው። እስቲ ኦኬ ወደ መጨረሻው ጥያቄ ልሂድልሽና
አሁን አዲስ አበባ ላይ አህያ ስጋ አለ ይላሉ። እሱ ነገር እንዴት ነው? አልቀባመሽም ወይስ ተሳስተው አላበሉሽም? ምን የምታውቂው መረጃ አለ? የአህያ ስጋ ምን ትለኝ? እኔ ማሜ እግዚአብሔር ይመስገን ኢትዮጵያ ተገባው ስጋ አልበላው አትበይ። ግን እየተወራ ነው። እኔ አላውቅም፣ ስጋ አልበላውም። ግን ያንን ስታይ እንደዚህ አይነት ነገር ስትሰሚ አልቀፈፈሽም? አያስጠላም? ደግሞ 1 ኪሎ ስጋ 350 ብር ነው የሚሸጡት ያያው። እና ብዙ ሰዎች ሲናገሩ አይ ስሚ አዳም ሰዎች እንደዚህ ያንዳንዳቸው አንቺ አማርኛሽ ራሱ ይራገጣል። በቃ በልተሻል ማለት ነው። ቀስ በይ እስኪ። እኔ የምልሽ የአህያ ስጋ ሲበሉ እግሩ ይጣፍጣል ይላሉ። በጣም የሚገርም እኮ ነው። ከአካባቢያችሁ ከሰፈራችሁ ምንም ነገር ሳይኖራቸው በአንድ የተተኩሰው የቤትና የመኪና ባለቤት የሆኑት ብዙ ሰዎች የአህያ ስጋ ይጠረጠራሉ። ምን ትያለሽ? እንግዲህ ፈጣሪ ልቦና ይስጣቸው ነው። ሌላ ምን እላለሁ? ምን ምለው ነገር አለኝ? አቅም የለኝም። የመጨረሻ ጥያቄና ከአንቺ ለመሰናበት ማለት ነው። እንዴት ነው በትዳር ውስጥ መጸራራት? አሁን ብዙ ሰዎች በትዳራቸው ጸንተው ነው ወይስ ፈተና ውስጥ ነው ያሉት? ይሄን የመጨረሻ ድልስትና ዘጋዋለሁ። አሁን ብዙ ጊዜ በቃ ትዳር ይሄ ውሽማ ምናምን ችግር አለ አሉ አዲስ አበባ። ስለሱ ምን ትያለሽ? ኧረ ማሜ ምን እንጃ አላውቅም ስለሱ ነገር። ለነገሩ እኔ ስለሱ ነገር አላውቅም፣ ግን ለማንኛውም እዛ ያሉ እህቶችን ሸቅሉ ስሩ፣ ኢትዮጵያ ኑሮ ውድ ነው በላቸው። ከዛ በተረፈ ያው እንግዲህ አውራኝ ቁጥሩ ታክልኝ በውስጥ እሺ። በይ ደህና ሁኚ እሺ። ማሜ አንተ በውስጥ አውሪኝ ትላለህ፣ ግን ማርያምን በውስጥ አታወራም እኮ። በውስጥ እኔ የማወራው ፈረንጇን ብቻ ነው። ፈረንጇን አለቅ አውቃለሁ ፈረንጇን እንደሆነ፣ ግን ደግሞ ኢትዮጵያ ሆኖ ለሚፈልግ ሰው ያው ኢትዮጵያዊ ናት እዚህ ማን ይጠልፋል? ኢትዮጵያዊ ናት፣ ግን ያው ፈረንጅ ናት። ይሆን ወይ አንተ ትመጪ ፈረንጅ ሆነ ያለሽ እንደዛ ነው። ማሚ አደራህን እሺ እንዳትረሳኝ። እኔ ወደ ክፍለ ሀገራችን እንኩኝ ሰው ቤት ነው የተቀመጥኩት። አይዞሽ ችግር የለም አልረሳሽም። አምላክ አለ። ጸልይ። እሺ በጣም ነው የማመሰግነው። አይዞሽ እሺ ቻው። ያሳዝናሉ። በጣም የሚያሳዝኑት። አሁን ከእንደዚህ አይነቱ ከነዚህም ደግሞ የሚበላል ቲማቲም 40 ብር በነበረ ሰዓት ቲማቲም 25 በነበረ ሰዓትም ይሰርቋቸዋል። ቲማቲም 110 ብር በገባ ሰዓት ይሰርቋቸዋል። በጣም የሚያሳዝን ነው። 1 ኪሎ በርበሬ 2000 ብር በሚሸጥበት ሀገር ላይ ሰው መልካም ማሰብ ቅንነት አጣ። በጣም ያሳዝናል። ሁሉም አጭበርባሪ ነው። Oye, ankajedu. ደቺ ዱራን በርበሬ ባስቴ ያሳዝናል። ጥሩ ነገር እስኪመጣ ድረስ ያው እንጠብቃለን። ደቺ ዱራን በርበሬ ባፍቶት በርበሬ ባፍ ጥሩ ነገር የሚባለው ሁሉም ሰው በራሱ የሚጠበቅበትን ሲወጣ የሚጠበቅበትን መወጣት። የሚመጣው መብላት ብቻ አይደለም። ሽንኩርቲቱ ለፈራ የሚመጣውን የሚበላ ጅብ ነው። መቃብሩ አይቆፈርለትም። ያለውን ደግሞ የሚያካፍል ያው በረከት ይኖረዋል ማለት ነው። አይ ጉዲ ወይ ጉዲ እሺ ጥያቄ ያላችሁ ሀሳብ ያላችሁ ከአዲስ አበባ ከየትኛውም ዓለም እንዲደወላችሁ የምትፈልጉ መስመር ስልኮች ተከፍተውላችኋል። 4 ሲም ካርዶች አሉ። 24 ሰዓት ከአዲስ አበባ ከአውሮፓ እስከ እንግሊዝ፣ አሜሪካ የምትፈልጉት ሀገር እናገናኛችኋለን። መረጃ እሰጣችኋለሁ ማለት ነው። መረጃ የምትፈልጉት ሀገር ላይ ማለት ነው። አይ በጣም አመሰግናለሁ። ገለቶ ሚሲንቸን እናቸው ጥያቄላችሁ ገስት ላይ ግቡ። እኔ ጋር እያዋዛው ቀልድም ቁም ነገርም እንነጋገራለን። የኢትዮጵያ ሁኔታ ላዮች አሉ መረጃዎች፣ የካርታ ቦታ፣ የቤት ኪራይ ውል ላይ ወይ ደግሞ የስም ማዛወር ውል ላይ በይፋ
ሰነድ ትጨረበራላችሁ። በችኩል የምታረጉት ወደዚህ ስትመጡ ውክልና ማለት ነው። ውክልና ስትመጡ ጥንቃቄ አድርጉ። ቤት ስታከራዩ ባለ ኮንዶሚኒየም ባለቤቶች ማለት ነው፣ ወይም ደግሞ ባለጊዜዎች። ባለጊዜ ነው የምለው እኔ ባለጊዜዎች ባለጊዜዎች አካስ ታቴ ጅሩን ባለጊዜዎች ታቴ ጌታዬ አመተ ከነቅ አሽቲ እጋ ረቤን ወንደ ጫላ ዱባዮች ተዘጋጁ። ሀጅራችሱ ንምኒ ጅሩ በዚህ 30 ደቂቃ ውስጥ ዱባይ ፖቲ ቱርኪሳ 3 መኪና አለ። እሺ ወይ ጉዲ ኔትወርክ በአልሚዛር በበርሻ በጁሜራ እና በሻርጃ ላይ 3 መኪና አለ። አናግሩኝ። እኔ ብዙ ከምሰጣችሁ ብዙ ጊዜ ለዛ ነው። ኦኬ መኪና መለዋወጫ ነው። ስፔፓት እንደዚህ ነው የሚሄድ መኪና መለዋወጫ። አየሻው ባይ ባይ